እማዬ ጋር ሰራተኛ ነበረቻትና ሁሌ ጠዋት ቡና ሲፈላ እማዬ ሰራተኛዋን ሂጂና ፍልፍሉን ከመኝታ ቤት ጥሪው ስትባል አይ አልጠራውም ዛሬ እክል ላይ ነኝ ትላለች። እዛው ስለሚይዛት በስንተኛው ጊዜ አላረገዘችም ሰራተኛዋ። እማዬ ፍልፍሉ እየነገርኩ እቺ ሰራተኛ አረገዘች አይደል ስትል እዚህ ቤት እኔ ብቻ ነኝ እንደ ወንድ አልኩኝ። አባዬ ማለት ከቅርብ ጊዜ ወዲህ ምክንያቱ ባይታወቅም ታዋቂ የሚዲያ ሰዎች በተከታታይ እየሞቱ ይገኛሉ። ነገሩን ልዩ የሚያደርገው መታመማቸውን ሰምተን ሳንጨርስ የመሞታቸውን ዜና እየሰማን መሆኑ ነው። ትናንትና ስስቁና ሲያስቁን የነበሩ ዛሬ የሉም ብሎ ለመናገር እንኳን በሚዘገንን ሁኔታ ብዙዎች እያለፉ ነው። እርግጥ ነው ሰው ሆኖ ሞትን ማይቀምስ ባይኖርም ገና በመሮጫው እድሜያቸው የሚቀጩትን ስናይ ከትናንትናው ይልቅ ሕይወት እያስፈራንና ተስፋ እያስቆረጠን መቀጠሉ እጅግ ያስደነግጣል። በባለፈው ሳምንት በትንሽ ህመም ምክንያት ወደ ሆስፒታል ለቼክአፕ የሄደው ፍልፍሉ ከባድ ዜና ሰምቷል። ለብዙዎች የደስታና የሳቅ ምንጭ የነበረው ፍልፍሉ ዛሬ በስትሮክ እየተሰቃየ ይገኛል። ለመጀመሪያ ጊዜ ሆስፒታል እንደገባ ሙሉ ምርመራ ከተደረገለት በኋላ ተንቀሳቅሶ እንደ ወትሮ ለመሆን ጥረት ቢያደርግም ሳይችል ቀርቷል። በከባድ ህመም ውስጥ እየተሰቃየ ይገኛል። የተለያዩ ሚዲያዎችም ፍልፍሉ እንደሞተ እያሰራጩ ቢገኙም ይህ ሚዲያ ባደረገው ጥብቅ ክትትልና የተጣራ መረጃ ኮሜዲያን ፍልፍሉ አሁን ላይ እንዳልሞተና ስለመሞቱ እየተነገረ ያለው ዜና ከእውነት የራቀ ስለሆነ መረጃዎችን አጣርታችሁ እንድትሰሙ እያልን ለኮሜዲያን ፍልፍሉ ጤና በእምነታችሁ እንድትጸልዩለት እያልን ወደ ቀጣይ መረጃችን ስንሸጋገር አርቲስት ቴዎድሮስ ካሳሁን ማሞ የተፈራውን እሳት ለኩሶታል። ሀገሬ ሞተችብኝ እኔስ ልሙትላት፣ ሀገሬ ሞተበትስ የት ሂዶ ያለቅሳል ሲል ይጠይቃል። ሀዘንተኛው ቴዲ አፍሮ ያቀረበው ሙዚቃ እጅግ ጠንከር ያለ ማህበራዊ ትችት ያረፈበት እንዲሁም ሀገራዊ ሀዘን የሚንጸባረቅበት ዜማ ሆኖ ተገኝቷል። በርካታ አርቲስቶችም እንዲህ ሲሉ ትችታቸውን እያሰሙ ይገኛሉ። የሀገር ካባ ለብሶ የመንደር ሰባኪ የሚሉ ጠንካራ ስንኞችን በመጠቀም ቴዎድሮስ ካሳሁን በአልቤሙ ላነሳቸው ዜማዎች የመልስ ምት ሰጥተዋል። አክለውም አርቲስቶቹ የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዲታይ የጠየቁ ሲሆን አንድ ሀገር ሲሸጥ ባልቻ በጎራደ ለይተን ጀግናና ነጋዴ በሚለው ስንኝ በቴዲ አፍሮ ሙዚቃ ላይ ያላቸውን ተቃውሞ ለገንዘብ ብሎ ነው እንጂ የሀገር ፍቅር ኖሮት አይደለም የሚል ትችት ገልጸዋል። ይህ የመልስ ምት ነው የተባለው ሙዚቃ መውጣቱን ተከትሎ ህዝቡና ማህበራዊ ሚዲያ ተጠቃሚዎች በድምፃዊ ገላና ጋርሚሶና በውሳን ጌታቸው ላይ ጠንከር ያለ ጥላቻና ተቃርኖ ትችት እያቀረቡ ይገኛሉ። ድምፃውያንም የራሳቸውን ስራ ከማሳየት ይልቅ በማህበራዊ ሚዲያ የሚዘዋወረውን ስድብና ዛቻ ለቃቅመው ዜማ አልብሰዋል ሲሉም እየተተቹ ይገኛሉ። የቴዲ አፍሮ ደጋፊዎችም ቴዲ የዘፈነው ለሀገር ነው እንጂ እንደናንተ አሁን ወጥቶ በስሜት አላዜመም ሲሉም ይደመጣሉ። እንደ ምሳሌም ሲጠቅሱ በየአረብ ሀገራት ተበትነው ለእንጀራ ፍለጋ ሲኳትኑ ቤታቸውን ትቶ በማዳም ኩሽና አንገታቸውን አቀርቅረው ለሚለፉ ሴቶች ዘፍነዋል። ሌት ተቀን ከትናንትናው ዛሬ ይሻለኝ ይሁን ብሎ አንገቱን ደፍቶ በኑሮ አለንጋ እየተገፋ ላለው ሕዝብ ድምጽ ሆኗል ሲሉም ይገልጻሉ። በተቃራኒ የተለያዩ አብያተ ክርስቲያናትን ጨምሮ በርካታ ቤተ እምነቶች ቴዲ አፍሮ የዘፈን መርዝ በምድሪቷ ላይ ረጭቷል፣ ትውልዱንም ሊያጠፋ ነው ሲሉም ተደምጠዋል። በተቃራኒ ታዲያ ቴዲ አፍሮ በገዛ ሀገሩና በማንነቱ ላይ የሚሰማውን የባዕድነት ስሜት ቁልጭ አድርጎ ያሳያል። በተለይም ለሀገር አንድነት ተፈትኖ ዋጋ የከፈለ ቢሆንም አሁን ግን ያ መስዋዕትነት ተረስቶ እንዴት አቀርቅሬ ባንዲራዬን ላንሳ ሲልም ሰንደቅ ዓላማ መቆርቆሩን በቁጭት ይገልጻል።
የመገፋትና የመገለል ስሜትም በግጥሞቹ ውስጥ ጎልቶ ይታያሉ። እኔ አንድ ነፍስ ነኝ ሲል ቁጣውን ካለቀ ትዕግስቱ ጋር ለሀገሩ ለመስጠት ዝግጁ እንደሆነም ይገልጻል። ይህ ዘፈንም አጠቃላይ ፖለቲከኞችን ያስፈራና ጥልቅ መልእክት ያዘለ ነው ተብሏል። እናንተም የራሳችሁን አስተያየት እንድታስተላልፉ እያልን ዝግጅታችንን እስከ ማብቂያው ድረስ ስለተከታተላችሁ እያመሰገንኩኝ በቀጣይ በተሻለ ቪዲዮ እስከምንገናኝ ደህና ቆዩ።